ሰላም እንደምናችሁ የፊልም ወዳጆች፣ እንኳን ወደ ክሎዝ አፕ በሰላም መጣችሁ። ይሄ በሳምንት አንዴ የሚቀርብ ስለ ፊልም የተለያዩ እውቀቶችን የምንጋራበት ቪዲዮ ነው። አንድን ፊልም ለመጀመሪያ ጊዜ እያየን ቢሆን እንኳን ገጸ ባህሪው ወደ ጥፋት ወይም ደግሞ ወደ ውድቀት እየገሰገሰ መሆኑን ገና ከጅምሩ የምናውቀው እንዴት ነው? እና ልባችን ያንን እውነት መገንዘብ ይጀምራል። ነገር ግን በአይምሯችን እባክህን ይህን ውሳኔ አታድርግ እያልን ገጸ ባህሪውን ስንማጸነው ራሳችንን ልናገኝ እንችላለን። ታላላቅ የሲኒማ አሳዛኝ ታሪኮች ልብ ሰባሪ ብቻ አይደሉም፣ የማይቀየሩም ናቸው። ታሪኩ ያበቃበት ወይም ደግሞ ገጸ ባህሪ ወጥመድ ውስጥ የገባበትን ትዕይንት ያሳዩናል። ታዲያ ምርጥ ጸሐፊዎችና ዳይሬክተሮች ይህንን የማይቀየር ውድቀት ስሜት በአእምሯችን ውስጥ እንዴት ይገነቡታል? ዛሬ ከአሳዛኝ ታሪኮች ጀርባ ያለውን ረቂቅ የሥነ ጽሑፍና የሲኒማ ሚስጥርን በተወሰነ እንመለከታለን። አብራችን ቆዩ። የመጀመሪያው ሚስጥር የሚጀምረው ከገጸ ባህሪው ማንነት ነው እና በታላላቅ ትራጄዲዎች ውስጥ ውድቀት የሚመጣው ከውጭ ጥላት ወይም በድንገት ከሚፈጠር አደጋ ሳይሆን ከራሳቸው ከገጸ ባህሪያቱ ትልልቅ የባህሪ ጉድለት ወይም በግሪክ ሃማርቲያ ከሚባለው ስህተት ነው። ለምሳሌ ጋጋን እንውሰድ። ጋጋ ወደ ዳርክ ሳይድ የሚገፋው የራሱ የመበቀል ባህሪ ነው። በወጣትነቱ በተለይ እሱ ላይ አደጋ የፈጠሩ ሰዎችን መልሶ የመበቀል ባህሪው በመጨረሻ የራሱን ሕይወት መስዋዕት እንዲያደርግ ያስገድደዋል። ለምሳሌ ከውጭ ደግሞ አናኪን እንውሰድ። እሱም ወደ ውድቀት በሌሎች ግፊት የሚመራ ብቻ አይደለም፣ ባደረገው ምርጫም ነው። የሚወዳቸውን ሰዎች የማጣት ፍርሃቱን እና ያንን ለማስቀረት ያለው የስልጣን ጥማት ባህሪው ነው። ዋልተርም ቢሆን ደግሞ መጀመሪያ ላይ ለቤተሰቡ የተጨነቀ ይመስላል። ነገር ግን ታሪኩ ቀስ በቀስ እየሄደ ስንመለከተው ውድቀቱን ያፋጠነው የውስጡ ትዕቢቱና ኩራቱ ሆኖ እናገኘዋለን። ውድቀታቸው የማይቀር የሚመስለው ለዚህ ነው። አንዳንድ የገጸ ባህሪ ውሳኔ እንዲቀየር ብንመኝም የእሱ ቢሄቪየር ወይም ማንነቱ ባህሪው ማለት ነው ያንን ለማድረግ አይፈቅድላቸውም። ባህሪያቸው ፍጻሜያቸውን ቀድሞ ሊወስን ይችላል በአብዛኛው ፊልም ላይ። ሌላው ደግሞ ዘ ኢሉዥን ኦፍ ቾይስ ወይም ደግሞ የምርጫ ለማድረግ የማይጠቅም ቅዠት ውስጥ መግባትን። ሁለተኛው ሚስጥር ምርጫ የማድረግ ቅዠት ነው። ገጸ ባህሪያቱ ጥፋቱና አደጋውን ለማስቀረት የሚወስዱት እያንዳንዱ እርምጃ በሚገርም ሁኔታ ይበልጥ ወደ ጥፋቱ እያቀረባቸው ነው የሚሄደው። ይሄ ትራጂክ አይረን ይባላል። ታኖስ እናንሳ። ይሄ ሰማይ የምንለው ለማዳን አጽናፍ ሰማይ የሚባለው ለማዳንና ህዝቦቹን ከራብ ለመታደግ ያስባል። ያንን ትልቅ ዓላማውን ለማሳካት ግን የገዛ ልጁን እንኳን መስዋዕት ሲያደርግ እናገኘዋለን እና አጣፋንታውን ለመቀየር የሄደበት መንገድ ራሱ እስኪሞት ድረስ መስዋዕትነት ይከፍልበታል። ልክ እንደ የኦዲፐስ ታሪክን ካወቃችሁ አባቱን እንደሚገድል ትንቢት ሲነገረው ያንን ለማስቀረት ከሀገሩ ይኮበልላል። በመንገድ ላይ ግን ሳያውቅ የራሱን አባት ይገድለዋል እና ይሄ ነው የሚያጋጥመው። ሮሚዮ መርዙን ከመጠጣቱ ጥቂት ሰከንዶች በፊት ጁሊየት ብትነቃ ኖሮ ብላችሁ አስቡት። በፊልሙ መጨረሻ ላይ ነገሮች ሊስተካከሉ የሚችሉበት የመጨረሻ አንድ እድል ቢታይ ይሄ የተስፋ ጭላንጭል ማለት ነው። እኛ የምንመለከተውን ሰዎች ምናልባት ይተርፍ ይሆናል በሚል ተስፋ ሊሞላን ወይም ሊያቆየን ይችላል እስከ መጨረሻው ድረስ እንድናየው። ግን የማይቀረው ነገር ሲመጣ እንደ ተመልካች የሚሰማን ምክንያቱም ያሰብነው ተስፋ ይቀራል፣ ልክ አይሆንም፣ ሊድን ይችል ነበር የሚለው ሀሳብ ውድቅ ይሆንና የማይቀረው ነገር ይመጣል ማለት ነው። ጥያቄ የምናነሳው እዚህ ላይ ነው። ፍጻሜው አሳዛኝና የማይቀየር መሆኑን እያወቅን ለምንድን ነው እነዚህን ታሪኮች ደጋግመን የምንመለከተው? አንዳንድ ሰዎች ያለቅሳሉ። ማልቀስ ፊልም እያዩ የሚወዱ ሰዎች አሉ እና አርስቶትል ይህን ካታርሲስ ይለዋል፣ ወይም በአማርኛ ስናመጣው መንጻት እንበለው፣ ነፍስን የማንጻት ሂደት የሚለው የሚስተካከል ይመስለኛል። እነዚህ ፊልሞች በህይወታችን ላይ ወይም ህይወት በምንለው አውድ ውስጥ ሙሉ ቁጥጥር እንደሌለን ያስታውሱናል እና የእኛ ምርጫዎችና ትናንሽ ስህተቶች የሚያስከትሉት ከባድ ዋጋ በመስታወት ያሳዩናል ስክሪን ላይ። ስለዚህ በትልልቅ ትራጀዲዎች ውስጥ የምናየው የገጸ ባህሪያት ውድቀት ብቻ አይደለም፣ የሰው ልጅ ደካማነትና ተጋላጭነትም ጭምር ነው። ስለዚህ በፊልም ላይ የአንድ ገጸ ባህሪን መውደቅ እያወቅን ስንመለከት የራሳችንን ማንነት በዛ ውስጥ እያየን ነው እና እንደዚህ አይነት ኮንተንት የምትወዱ ከሆነ ለሌሎች ተደራሽ እንዲሆን እንዲሁም ቻናሉ እንዲያድግ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ አትርሱን። የገጸ ባህሪ ውድቀት የማይቀር መስሏችሁ ያያችሁት ፊልም የትኛው ነው? ኮመንት ላይ አጋሩ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።